ጥያቄውን ዛሬ ይመለስ። ኢየሱስ እያለፈ ነው፣ ተገናኝ። በዘሪ እያለፈ ነው፣ ተገናኝ። በአካባቢ እያለፈ ነው፣ ተገናኝ። በዚህ ቸርች ላይ እያለፈ ነው፣ ተገናኝ። በመስሪያ ጉዳይ ላይ እያለፈ ነው፣ ተገናኝ። ለመገናኘት የመጣ ሰው አለ? ከፍ አድርግ እጅን ከነጋር በእርግጠኝነት ኢየሱስን ፈልገህ ነው የመጣው። እርግጠኛ ነኝ። ሌላ ኬዝ የለህም። እሱን ታያለህ። አይኖቻችሁን ጨፍኑ። ከፍ አድርገው ከነጋር የተደበቀ ነገር፣ የተሰወረ ነገር፣ የሞተ ነገር፣ የጠፋ ነገር፣ ያልተመለሰ ጥያቄ እዚህ ቤት ላይ ዛሬ ይመለሳል። ማነው? አሜን አሜን አሜን። እጅን አንሳ ከነጋር ያልተመለሰ ጥያቄ ዛሬ እዚህ ቤት ይመለሳል። አደባባይ ላይ ሰው ሁሉ እያየ ያንቺ ነገር ይቀየራል። አደባባይ ላይ ከተማ እያየ ያንተ ጉዳይ ይመለሳል። እጅን ብድግ አድርገውና ከነጋር ይመለሳል ብለው አንደ ድገመውና ይመለሳል ብለው አንደ እልል ለጌታ ለኢየሱስ እልልታ ጭብጨባ ስጡና አረፍ በለው አንደ ጊዜ አጠገቢ ላይ ያለው ነካ አድርገውና በኢየሱስ ያንተ ነገር ይመለሳል ብለው አንደ ስሙ ሲጠራ ብለው አንደ እሱ ሲሰራ ብለው አንደ አንተ ተዘጋጅ ብለው አንደ አንተ ተዘጋጅ ብለው አንደ ብቻ ትፈልጋለህ ብለው አንደ ትዘጋጃላችሁ። እሱ በሚሰራበት ጊዜ ትዘጋጃለህ። ኢየሱስ አለ በሚባልበት ከተማ ውስጥ ላይ የሆነ መዳን ይገኛል። ማነው አሜን የሚል? ማነው ለመቀበል የተዘጋጀ? እሱ በሚሰራበት ጊዜ ያንተ ነገር እንደገና ይቀየራል። አሜን ነው ወይ? በኃጢአት የደከሙ፣ በስራ የደከሙ፣ በጤና የደከሙ፣ በቤተሰብ ከዝ የደከሙ ዛሬ በኢየሱስ ኃይል ዛሬ በኢየሱስ ኃይል ሰው ሁሉ እያየ ኢየሱስ ካንተ ጋር ይሄዳል። ሰው ሁሉ እያየ ኢየሱስ ካንቺ ጋር ይሄዳል። የማይከለከል ጠላት የሌለበት አንድ ታላቅ በር ዛሬ ተከፈተ። አጠገቢ ላይ ያለውን ሰው ያዘና የማይዘጋ በር ይከፈትልሃል ብሏል። የማይዘጋ በር ይከፈታል ብሏል። ተገማርጋውና የማይዘጋ በር ይከፈታል ብሏል። እሱም የኃይል በር ነው ብሏል። የክብር በር ነው ብሏል። የእግዚአብሔር መንግስት ነው ብሏል። የሰማይ ፕሮግራም ነው ብሏል። የሆነ ሰው ቤት ላይ እግዚአብሔር እንደዚህ ብላችኋል። ሌሊቱን ሙሉ እያለቀሱ ያደሩ ሰዎች ዛሬ ይስቃሉ። እጅሽን አንሺ ይባርክሽ። ዘኬዎስ ቁመቱ አጭር ስለነበረ እንጨት ላይ ወጣ። ቸርች የመጣህ ለማምለክ ለመቀበል ነው አይደለ? እጅግ ከፍ አድርግ ለጌታ ከሆነ አንድ ጸሎት ልጸልይ። ከፍ አድርገህ ተቀበለ ወዳጄ። ሕፃናት ተቀበሉ፣ እናቶች ተቀበሉ። በእናንተ ቤተሰብ መካከል የገባው ኃይለኛ እባብ ዛሬ ታረደ። በመከራ ውስጥ ያስገባው ጨለማ ዛሬ ተገለበጠ። እያወከ የቆየው ጠላት ዛሬ ተሰበረ። ጮክ በልና ተሰበረ በለዋንደ አጠገቤ ላይ ያለውን ሰው ያዝና የእግዚአብሔር ልጅ ኢየሱስ ሲመጣ በለዋንደ ለመቀበል ተዘጋጅ በለዋንደ ነገሪ ነፃ ይወጣል በለዋንደ ሉቃስ ወንጌል ምዕራፍ 19 ከቁጥር 1 እስከ 10 ያለውን ክፍል ስናነበው አንድ የቀራጮች አለቃ የሆነ ኃጢአተኛ የሆነ ሰው ሁሉ የሚያውቀው በኃጢአትና ቀምቶ በመቀበል አመጽን በመስራት ክፉን በማድረግ የሚያውቁ ሰው ድንገት በዛ ከተማ ኢየሱስ ያልፋል የሚለው የኢየሱስን ድምፅ ወይም የኢየሱስን ማንነት ማየት የሚፈልግ ዘኬዎስ የሚባል ሰው እናያለን። ወደ ኢያሪኮም ገብቶ ያልፍ ነበረ። ኢየሱስ ክርስቶስ ሊያልፍ በአንድ ከተማ ውስጥ እንደገባ እንመለከታለን። በሚኖርበት ዘመን ኢየሱስ ከከተማ ወደ ከተማ ከሀገር ወደ ሀገር እየተንቀሳቀሰ ይሰራል። ወንጌልን ያገለግላል። በጨለማ ውስጥ ላሉ ሰዎች ይሰብካል። አጋንንታዊ ስርዓት ያላቸውን ይፈታል። የታመሙት እንዲፈወሱ ያደርጋል። በጨለማው ዓለም ላይ ያሉትን ለእግዚአብሔር መንግሥት ገቢ ያደርጋቸዋል። በዚህ አገልግሎት ውስጥ ላይ እነሆ ዘኬዎስ የሚባል ሰው እርሱ የቀራጮች አለቃ ነበረ፣ ባለጠጋም ነበረ። ባለጠጋ የሆነ ሰው ወደ እግዚአብሔር መቅረብ እንዴት ይከብዳል፣ ዋጋ ያስከፍላል። ባለጠጋ የሆነ ሰው ወደ እግዚአብሔር መንግሥት አይጠጋም። መኪናውን ይዞ ወክ ይወጣል። ቤቱን ይዞ ወክ ይወጣል። ልጆቹን ይዞ ወክ ይወጣል። በደንብ ይበላል፣ ይጠጣል። ቤት ውስጥ ያለው ምግብ አልበቃም ብሎ ተካዌ ከሆቴል ያዛል። ለመብላት ለመጠጣት ዓለማዊ ነገር ለማድረግ ባለሀብት በጣም ዝግጁ ነው። ዘኬዎስ በንግድ ዓለም ላይ የታወቀ ሰው ነው። በአሰራር የታወቀ ሰው። ከዕለታት አንድ ቀን በእጄ ላይ ያለው ገንዘብ የአመፅ ነው፣ ዘርፈ ዋሽቼ የሰበሰብኩት ነው፣
ሕይወት ፈልጋለሁ፣ መዳን ፈልጋለሁ። ይህንን መዳን ኢየሱስ የሚለውን ሰምቻለሁ፣ ግን አሁን ግን በዓይኔ ደርሼ ማየት ፈልጋለሁ ብሎ ወደ ኢየሱስ ሲሄድ ዘኬዎስ ሕይወት ላይ አንድ ነገር ተፈጠረ። ኢየሱስ በሚገኝበት ስፍራ ሁሉ ላይ የሰው ብዛት አለ፣ ትንቅንቅ አለ፣ በጣም መጨናነቅ አለ፣ የመንገድ መዘጋጋት አለ፣ አካባቢ ላይ ክራውድድ መሆን አለ። ኢየሱስ በሚገኝበት ስፍራ ላይ ዘኬዎስ የሚባለው ሰው ሲደርስ ቁመቱ አጭር ነው፣ የሰው ብዛቱ ብዙ ነው። መድረስና መያዝ እንደማልችል አወቅኳልና አንድ ነገር በውስጡ አሰበ። አንድ ትልቅ ሾላ ዛፍ ነበርና ዛፉ ላይ ወደ ላይ ወጣና ምን ሆነ? ቁጭ አለ። ይህንን ጌታማ ሳላየው አልሄድም፣ ይህንን ንጉሥማ ሳልገናኘው አልሄድም አለ። ልክ ኢየሱስ ከሩቅ አየና እንደዚህ አለ። ከሩቅ ተመለከተና እንደዚህ አለ፣ ዘኬዎስ ሆይ እንደፈለከኝ አውቄአለሁ። እኔን ፈልገህ እንጨት ላይ እንደወጣ አውቄአለሁ። እኔን ተከትለኝ ወደዛ ዛፍ እንደወጣ አውቄአለሁ። አሁን ግን ውረድ ፈጠን ብለህ፣ ካንተ ጋር መኖር ፈልጋለሁ። ዓለማዊ ነገር ሁሉ መቀየር ፈልጋለሁ። አገልጋይ ማድረግ ፈልጋለሁ። ሰባኪ ማድረግ ፈልጋለሁ። ትቀበላለህ? እግዚአብሔር አምላክ ለዚህ ጉባኤ እንደዚህ አለ፣ ተቀበለ። እግዚአብሔር ለዚህ ጉባኤ እንደዚህ አለ፣ ዛሬ ወደዚህ ቤት የታደሙ ሰዎች የዘራቸውን ጥያቄ መልሰው ይሄዳሉ። ማን ነው ለማመን የተዘጋጀ? ማን ነው? ከነጋር አይደለም። ትቀበላለህ? አንተ የመጣ የተከተልከው ጌታ እንደዚህ በላቸው አለ። አንዳንዱን ሰው ካለ መልሼ አገልጋይ ያደርጋላ። አንዳንዱን ሰው ከተራ ቦታ አንስቼ ባለጠጋ ያደርጋላ። አንዳንዱን ሰው ከዛሬ ቀን ጀምሮ ጉዳዩን በአደባባይ ይቀይራላ። አጠገቤ ላይ ያለውን ሰው ያዝና ኢየሱስን የሚከተል ሰው ተራ ሰው አይደለም በላለ። ንገረው፣ ኢየሱስን የተከተለ ሰው ተራ ሰው አይደለም በላለ። እስቲ ተራ ሰው አይደለም በላለ። ዘኬዎስ ኢየሱስን ፍለጋ ዛፍ ላይ ወጣ። ዘኬዎስ ኢየሱስን ተከትሎ ሾላ ዛፍ ላይ ወጣ። የሰው ብዛት ነበረ። መቅረቡ